ቀኑ ደርሷል ሊነፋ መለከት፣ ሕዝብ ይጠራል ካለበት በፍጥነት። ተሰብስበን እንቆም በጌታ ፊት፣ ታላቁ ቀን ደርሷል ኃይሉ የሚያስፈራ። ምድር ስትናወጥ ሊሸሸው ተራራ፣ የነገስታት ንጉስ ሲገለጥ በሰማይ። በምድር የቀሩት ይሉለታል ዋይ ዋይ። ቀኑ ደርሷል ሊነፋ መለከት፣ ሕዝብ ይጠራል ካለበት በፍጥነት። ተሰብስበን እንቆም በጌታ ፊት። ሰላም ሰላም፣ ጤና ይስጥልኝ። እንደምንከረማችሁ ጋስፖልዝ ማሂ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን፣ ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለታርብን አጠር ባለ ኦዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። አዲሱ ዓመት የሰላም፣ የጤና፣ የፍቅር፣ የመተሳሰብ እግዚአብሔርን እንደ ፈቃዱ የምናውቅበት፣ በእግዚአብሔር ቃል የምንመካበት፣ ቃሉን እየተናገርን የምንኖርበት ዓመት እንዲሆንልን መልካም ምኞቴ ነው። አምና ያስጨነቀን፣ አምና ያስቸገረን፣ አምና የያዘን ነገር በዚህ ዓመት አይዘንም፣ በዚህ ዓመት አያስጨንቀንም፣ በዚህ ዓመት አያሳስበንም። እግዚአብሔር ሁል ቀን የሚሰማ አምላክ ነው። እናንተ ሸክማችሁ የከበደባችሁ ኑ ብሎናል። ስለዚህ ወደ ተጠራንበት ሸክማችንን ሁሉ ሙሉ በሙሉ በእግዚአብሔር እጅ የምንተውበትና በእግዚአብሔር እቅድና በእግዚአብሔር ሐሳብ የምንራመድበት ዓመት ይሁንልን። ዛሬ ብቅ ያልኩት እንኳን አደረሳችሁ ለማለት ነው። ትላንት አልተመቸኝም፣ ከትላንት ወዲያ አልተመቸኝም። ዓመቱ ገና መጀመሩ ነውና እንኳን ለአዲሱ ዓመት በሰላም እና በጤና አደረሳችሁ። አዲሱ ዓመት የብልጽግና፣ የሰላም፣ የጤንነት፣ የታመመ የሚድንበት፣ ያልወለደ የሚወልድበት፣ ያላገባ የሚያገባበት፣ የዓለማችን ነገር ሁሉ የሚረጋጋበት እንዲያደርግልን አምላካችንን እየለመንን በአዲሱ ዓመት ሁል ጊዜ አዲስ ነገር እንዳለ አስቡ። አሮጌውን ነገር እርግፍ አድርጋችሁ 4 ነጥብ ሰጥታችሁ በ2025 በር እንደሚዘጋ ዝግት አድርጋችሁ እያንዳንዳችሁ አዲስ ሰው ሁኑ፣ አዲስ ሰው እንሁን። እግዚአብሔር እንደሚለን እንራመድ። በፍቅር በሰላም በደህንነት በቅን አእምሮ ለመኖር ባለንበት ሁኔታዎች ሁሉ አዲስ ሰዎች እንድንሆን እግዚአብሔር ይርዳን። አዲስ ዓመት ማአት አዲስ ነገር ነው ይዞ የሚመጣው። የሚያመጣቸውን ትልልቅ ደስታዎችም በደስታነታቸው እንቀበላለን። ከባባድ ችግሮችንም ደግሞ ከእግዚአብሔር ጋር እናልፋለን ብለን ማሰብ አለብን። ችግር አይመጣም አይደለም፣ በችግር ውስጥ ግን አብሮን ያለውን እግዚአብሔርን ስናከብረው ችግርን ያሳልፋል ማለት ነው። እሳትን ያሳልፋል፣ የተለያዩ ነገሮችን ያሳልፋሉ። በዓለም እንኳን የመጣውን ነገር ማለፍ ይቻላል ከእግዚአብሔር ጋር ከተኮነና ከእግዚአብሔር ጋር እንድንበረታ እያበረታታሁኝ ዛሬ ይዤላችሁ የቀረብኩትኝ መዝሙር 150 የመጨረሻው ላይ ያለውን ክፍል ነው። ሃሌሉያ፣ እግዚአብሔርን በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት፣ በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት። በመለከት ድምፅ አመስግኑ፣ በበገና በመሰንቆ አመስግኑት፣ በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት። ድምፀ መልካም በሆነ ጸናጽል አመስግኑት፣ እልልታ ባለው ጸናጽል አመስግኑ። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ፣ እግዚአብሔርን እናመሰግነዋለን። እግዚአብሔር ታላቅ አምላክ ነው። ከአምና አሻግሮ ዘንድሮን ካሳየን ከዚህ ደግሞ አሻግሮ ምን እንደሚያሳየን አናቅም። ነገር ግን ሐሳባችንንና ጭንቀታችንን ሁሉም ነገር በራሳችን ቁጥጥር ስር ሳይሆን በሱ እጅ ስር ስንጥለው እንደፈቃዱ ያሳልፈናልና በእኛ መቆጣጠር፣ በእኛ ብልጠት፣ በእኛ አዋቂነት፣ በእኛ ኮንትሮል ሁሉን ነገር እናደርጋለን ሳይሆን ማድረግ በሚችለው እጅ እንሰጣለን። ማድረግ በሚችለው አምላክ እጅ ራሳችንን አሳልፈን እንሰጣለን። ያለንን የኛ የሚባለውን ነገር ሁሉ በእጁ እንሰጣለን። ከሱ እጅ ይወድቃል ተብሎ አይታሰብምና ሐሳባችሁን፣ ልጆቻችሁን፣ መንገዳችሁን፣ ቤታችሁን፣ ሃይማኖታችሁን፣ የምታስቡትን ነገር ሁሉ ለታመነው አምላክ በሱ እጅ ስጡና እናንተ እፎይ በሉ እላለሁ። በዚህ ዓመት መልካም አዲስ ዓመት ለሁላችሁ ይሁንላችሁ። በጣም ወዳችኋለሁ፣ አከብራችኋለሁ። ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለት ዓርብ ይሁንላችሁ። ሰላም ቆዩን፣ ሰላም ያገናኘን።